አምላክ ሆይ ቺን የሰጠኝን ምግብ ባርክልኝ። እንዴ አንቺ ፌቨን ከፈቺ ከማን ጋር ነው ስታወሪ ነበር? ከማንም ጋር አላወራሁም። የኔ ፍቅር ይኸውልሽ ድምፅ ሰምቻለሁ። ከማንም ጋር አላወራሁም አልኩህ አይደል እንዴ? እኔ ካገኘሁት ሁለታችሁን ነው። ማንንም አልደበኩም እኮ የኔ ማለት ያደበቅሽበት ብታወጪ ይሻልሻል። ማንንም አልደበኩም እኮ አልኩህ። ልቀቂኝ እጄን። አታምነኝም ማለት ልቀቂኝ እጄን። ተዋ ይኸውልሽ እንደሱ እኮ አይደለም። በቃ ይቅርታ አድርግልኝ። በቃ አትበለኝ። እኔ አንድ ቀን እንኳን ተጠራጥሬ አውቃለሁ ፊልድ ላይ ምናምን ብለህ ስትወጣ? ለምን ደግሞ አታምነኝ? ይገባኛል። በቃ እንዴት አድርጌ እንደምገልጽልሽ አላውቅም። ከዚህ በኋላ ማስተካከለው ነገር ይሆናል። ለምን ደግሞ አታምነኝ? ሁሌ ቆይ ነኝ እናንተ መጨቃጨቅ አለብን? በቃ ስለምቀና እኮ ነው። ደግሞ ቆየሽ አንቺም ሳንኳኳ እኮ። ታዲያ ምን ላድርግ? ምን ላድርግ አትበለኝ። እኔ እንድታምነኝ ነው የምፈልገው። እኔ እናንተ መጨቃጨቅ አለብን? እስቲ ጎረቤት ራሱ ምን ይላል? እሱማ እውነትሽን ነው በቃ ይቅርታ አድርጊልኝ። እኔ አንተ ላይ ሌላ ወንድ እንዴት በእንደዚህ አይነት ነገር ትጠረጥረኛለህ? ሲጀመር አውቃለሁ። በቃ አሁን ደግሞ ለእኔ ቦታ ሰተሽ በቃ ከዚህ በኋላ በቃ የማስተካክለው ነገር የመጣ ነው ከማብራት ኃይል። የእናንተ ኬብል በግራውንድ ሬዲዮ በላይ ምንም ማድረግ አይቻልም። አምላክ ሆይ ቺን የሰጠኝን ምግብ ባርክልኝ። እንዴ